ሊሳን አልዓረብ ትልቁ የአረብኛ ዲክሽነሪ ነው። ሊሳን አልዓረብ ኡሚይ ማለት ሁወ ሚን ኡሚሂ አስሉ ከእናቱ የሆነ ትርጉሙ ደግሞ ማንበብና መጻፍ የማይችል ማለት ነው። እውቀት የለውም ማለት አይደለም። ያጀማ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ምድር እንደዚህ ቀው ተደርገው ነቢያችን ሰለላሁ ዐለይሂ ወሰለም አይተውታል። ብዙ የሚፈልጉት የእውቀት አይነት ነቢያችን ሰለላሁ ዐለይሂ ወሰለም ጋር ነበር። የሕክምና እውቀት፣ ሌላም ነገር እሱን ሐዲታቸው በመር የሚገኛል። እዛ ላይ ብዙ ትችቱ የዝም ብሎ ይሄ አለ አይደለ? አንዳንዴ ጉንጫ አልፋ ክርክር ልከራከል ካልክ እኮ በየትኛውም ሃይማኖት እኮ መከራከር ትችላለህ። አንድ ሙስሊም ዝም ብሎ ተነስተው ኢየሱስ ቆሻሻ ነው ብሎ መሞገት ይችላል። የታለ የታጠበው ማስረጃ አምጣ ምናምን። ይሄ እንደዚህ አይነት ሙግቶች ደግሞ አልሐምዱሊላህ የሙስሊሞች የጠራንን ከእንደዚህ አይነት ሙግት ወደፊትም አንሞግትም። ሰው ሲወርድ ነው እንደዚህ አይነት ሙግት የሚጀምረው። በቃ መጨረሻ ስደክም እንደዚህ አይነት ሙግት ትጀምራል። እኛ ግን ገና ብዙ መለኮታዊ የሆኑ ብዙ ጥያቄዎች አሉን። ኢንሻአላህ ወደፊት ከተበላሸ እንደደብ ስንሆን ያን እንደዚህ አይነት እንትኖችን ሙግቶችን እንጀምራል። ኢየሱስ ክርስቶስ ማንበብ ይችል ነበረ፣ መጻፍም ይችል ነበረ እስከማውቀው ድረስ። ግን መጻፍና ማንበብ መቻል ምንም እንትን አይደለም፣ እውቀት አይደለም። አሁን አንድ ሰው እንግሊዝኛ አወቀ የሚባለው መጻፍና ማንበብ ስለቻለ ነው። አሁን ኬንያ ድንበር ሄደ አንድ ገበሬ እንዴት ትሁን ትገልበጥ ምን ትሁን ምንም የማያውቅ ገበሬ ከአንተ በላይ ያጨናንቃል። በእንግሊዝኛ ያውቃል እንግሊዝኛ፣ ግን ማንበብና መጻፍ ላይችል ይችላል። አይችልም በእርግጠኝነት እንጂ ይሄ ምንድን ነው የሚለውን ነገር ማያውቅ ሰው። ክርስቲያኖች ካላችሁ ግቡ፣ ጠይቁ፣ ተጠይቁ። ሙስሊሞች ካላችሁ ደግሞ በነፃነት ጠይቁ። ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ቴንክ ዩ ሶ ማች። ግን እኔ ጥያቄ አይደለም፣ በእርግጥ ወደኋላ በጣም ልመልሳችሁ ነው። ቅድም የሁለት ፍራይዴ ፕሬየር አለ ብሎ ግራ የተጋባ ልጅ ነበር እና እኛ እዚህ ወደ ዌስት ኮስት የምንኖርበት አካባቢ ኤቭሪ መስጅድ ሁለት ጁማ ፕሬየር ነው ያለው እና ምናልባት የሚቻል ከሆነ እሱን እኛ ጠይቀን የተሰጠን መልስ እሱን ለመናገር ነበር። ከቀጣም ቆይቻለሁ ከገባሁኝ። እኔም መስማት እፈልጋለሁ። እስቲ ላዳምጥ። ሁለት እንትን ነው፣ ሁለት መዝሀብ ነው እንትን የሚሉት አብዛኛው በተወሰነ ኮንዲሽን ውስጥ ከሆነ ይቻላል የሚለውን ይዘው ነው አብዛኞቹ የሚያደርጉት። የተሰጠኝ መልስ ነው። እኔ ያን ያህል ጠለቅ ያለ እውቀት የለኝም። በእርግጥ ግን ማጆሪቲ አሜሪካ ውስጥ ያሉ መስጅዶች አዛንም መስባትም ኹጥባ ማዳመጥም ኤኒ ኢስላሚክ ሌክቸርስ የሚሰጡት ኢንሳይድ መስጅድ ነው። ከዛ ውጭ ያለ ለድምፅ ብክነት ተብሎ የነሱም የቤተክርስቲያንም የምንም ከሚፈቀድለት ከቤቱ ሰርክል ውጭ ድምፅ ማውጣት ስለማይቻል አዛንም መስማት የሚፈልግም ሰው ኹጥባም ዳዕዋዎችንም የትኛውንም ነገር መስማት ከፈለጋችሁ ውስጥ ነው የምትገቡት። ያቺ መስጅድ አብዛኛው የሚታወቅ ነው። አሜሪካ ሀገር ያን ያህል ሰፋፊ መስጅዶች የሉም። እንደኛ ሀገር ሰፊ ግቢ ያላቸው ሰፊ መስጅድ ምናምን የለም። አንድ ሰጋጁ ቦታ የለም ብሎ ጁማ ፕሬየርን እንዳይተው፣ ሁለተኛ እንደገና ኹጥባ መሰማት ስላለበት ሰላት ሲሰገድ በጀማ በደንብ መሰማት ስላለበት ድምፁ መሄድ ያለበት ርቀት ድረስ እንዲሄድ እሱ ሁለተኛው። ሶስተኛው አብዛኛው የአሜሪካ ስኬጁል በ24 ሰዓት ውስጥ 5-6 ስኬጁል ነው የሚሰራው ሰው። ያ ማለት አንድ ሰው 5-6 ስራ ይሰራል ማለት ሳይሆን ስኬጁሉ የተከፋፈለበት ማለት ነው። አንዱ ቢያመልጠው አንደኛው ጋር እንዲደርስ ተብሎ በጣም ብዙ ኮንዲሽኖች ናቸው ያሉት ነው ማስታወሳቸው። አይ ጥሩ ነው። ኖርማሊ እኔም ወቅቱ አይወጣም አይደለ? ወቅቱ የጁማ ወቅት አይወጣም። በጣም ለረጅም ጊዜ እንደውም እኛ በጣም ከኢትዮጵያ በተለይ ስትመጣ በጣም ግራ የምትጋባው እና ውጅሴ በጣም ሹባሃ ተፈጠረብን እና የመጀመሪያውን ፕሬየር ብቻ ነበር አቴንድ የምናደርገው እና ወደ ሲስተሙ ስትገባ መስገጃ ሄደ ስታጣ፣ ፓርክ ማድረጊያ ቦታ ስታጣ፣ ፕሬየሮች እያለፉ ሲመጡ ኦኬ ይሄ ነገር እንዴት ነው ብለን ያው ከሹባሃም ለመጥራት ብለን ጠየቅን። እዚህ ስትኖር በጣም ይገባሃል እንትኑ የሚሰጥህ መልስ ማለት ነው። ምናልባት ኢትዮጵያ ግን ኖሮ ለሚመጣ ሰው